ሰላም ነው። አንዴሽ እንዴት አደርክ ዶክተር? ፈጣሪ የተመሰገነ ይሁን። ትናንት ነበር ቀጠሯችን። ትመጫለሽ ብዬ ጠበቅኩ ነበር። በተደጋጋሚ ስልክ ስደውልልሽም አታነሽም። ምን ነው በሰላም ነው? አዎ ልክ ነህ ዶክተር፣ አልረሳሁትም። ያው ትናንትና ስራ ቦታ ትንሽ አሞኝ ነበር። በአፍና በአፍንጫ ደም እየፈሰሰ ነበረ። ያ ደግሞ ላለቃዬ ትንሽ ምቾት አልሰጠውም። ርብቃ፣ እንደዚህ አይነት ምልክት ስታይ ጊዜ ሳታጠፊ እንድትመጪ አልነገርኩሽም ነበር? ዶክተር ምንም የተለየ ነገር እኮ የለውም። ያው እንደተለመደውን ተራ ነስር ብቻ ነው። ይኸውልሽ ርብቃ፣ ያንቺ ህመም ተራ ተብሎ የሚታለፈም አይደለም። እና ከስራ ተባረርሽ? አዎ በየቀኑ ፍቃድ መጠየቄ ላለቃዬ ምቾት አልሰጠውም። ያው እኔም ባለቤቴን ለማገዝ ብዬ እንጂ ብሩ እንኳን ያን ያህል ጠቅሞኝ አይደለም። መበርታት አለብሽ ርብቃ። ለማንኛውም ብቻሽ ነው እንደ መጣሽው? አዎ ምን ነው ዶክተር፣ ውጤቱ ላይ ችግር አለ እንዴ? አይ ውጤቱ እንኳን ደህና ነው፣ ግን አንዳንድ የህክምና ውጤቶች ከታማሚ ባሻገር በዙሪያ ያሉ ቤተሰቦቹን መስማት ስላለባቸው ነው። እነሱ መስማት የሚችሉት ጉዳይ ካልሆነ ለእኔ ብትነግረኝ ችግር የለውም አይደል? በፍጹም አይሆንም ርብቃ። ከይዙ እንደነገርኩሽ ቀላል አይደለም። ይኸውልህ ዶክተር፣ በዙሪያ ያሉ ሰዎች እህቴና ባለቤቴ ብቻ ናቸው። ጥሪያቸው፣ የህክምና ውጤቶችን እነሱ መስማት ይችላሉ። ዶክተር ባለቤቴ ይህ ነገር ከሰማ ይሞትብኛል። እህቴን ብትሆን ኃላፊነት ለመቀበል የምትበቃ ሰው አይደለችም። ይቅርታ አድርጊልኝ ርብቃ፣ በፍጹም ይህን ነገር ላደርገው አልችልም። የሙያ ስነ ምግባር አይፈቅድልኝም። እንግዲያውስ ዶክተር ወቀው፣ ለባለቤቴም ሆነ ለእህቴ ነገር አልነግራቸውም። ቢያመኝም እዚህም ሆነ ሌላ ሆስፒታል አልመጣም። እሺ ርብቃ፣ ፓንክራቲት በተባለ የቆሽት ካንሰር ተጠቅተሻል። ይኸውልሽ ርብቃ፣ በሽታሽ ደረጃ ራስ ደርሷል። ይህም ማለት በቂ እረፍትና በቂ ሕክምና ያስፈልግሻል ማለት ነው። ዶክተር ለመሞት ምን ያህል ጊዜ ነው የቀረኝ? ተስፋ ልሰጥሽ አልፈልግም። በጣም አጭር ሳምንታት ነው የሚቀርሽ። የመዳን ተስፋ ይኖረኛል? ይኸውልሽ ርብቃ፣ ሕክምናውን በአግባቡ የምትከታተይ ከሆነ የመኖሪያ ጊዜሽን በትንሹም ቢሆን ታራዝሚያለሽ። እንዴት እንደራሩ እስቲ ምግብ አቅርቢ። ወይ ዳንዬ፣ ትንሽ ደክሞኛል፣ በእናትህ ግባና ብላ። ምን ርብቃ፣ አንቺ ነሽ እንደዚህ ያልሽው? እኔ ነኝ ማር ቤት ገብቼ እንደ ሴት ተርመጥምጬ ምግብ የማቀርበው እኮ እኔ ዳንኤል። ወይ ዳኒ፣ ምንድነው እንደዚህ የሚያደርግ? ትንሽ ስላማመኝ እኮ ነው። እንጀራው ተጋግሯል፣ ወጡም ተሰርቷል። ምን አለ አቅርበህ ብትበላ። ቆይ ርብቃ፣ ተቀይረሻል እንዴ? እዚህ ቤት ውስጥ እኮ አንቺ ብቻ የምትሰሪ እኮ ነው የሚመስለው። እኛም እኮ እንሰራለን። አንቺ እኮ ለ10 ቀን የምታባክኝ ሰዓት ጉልበት እኔ በ10 ሰዓት ውስጥ የማውጣው ጉልበት ነው። እሺ በቃ አቀርብልሃለሁ፣ አትነጫነጭ። ኧረ ኧረ ቁጭ በይ። እንዴት ተነጫንጭሽ የምታቀርቢው ምግብ ከጉሮሮ የሚወርድ አፈርፍረሽ ብይ። በጣም ነው። አይ ዳኒ፣ ቆይ አሁን ይሄ የሚያናድድ ነገር ሆኖ እኔ ስሞት ግን ምን ይውጥክ ይሆን? ሄሎ ጄሪ፣ ደውለሽ እኮ አላየሁትም ነበር። ዛሬ ምሽት ያብድ ልደት ፓሪ ያለ አንወጣም? የማን ልደት? የቴዲ ልደት ነው። ጽድት ያሉ ፍሬንዶች አሉት። ከእነሱ ውስጥ አንዱን ጠበሽ ማለት በቃ ወደ ሀብት ማማ ነው አልኩሽ። እሺ ጄሪ፣ ሲስቱ እንዴት ማሳመኛት? በቃ ከችላለሁ። እሺ እንሂድ፣ በቃ ማታ እንገናኝ። ቻው ማሬ።
ርብቃ ርብቃ እንዴት አደርሽ ፊት? አለሁ። እንዴት ነሽ? አለሁ። ምን ነው ደህና አይደለሽም እንዴ? ብታይ ርብቃ ጄሪን ትንሽ ያመማ አድርጓት እሷ ጋር ለማድረስ ፈልጌ ነበር። ወይ ምን ነው ምን አጋጠማት? እኔ እንጃ ሰሞኑን ዝም ብሎ ነው የሚጥላት። ወይ በሞትኩት እና ባሰባት እንዴ? አዎ እህቴ ብታይ በዙሪያ ማንም ሰዎች የሉም እና አንዳንድ ነገሮችን ራሱ ስፈልግ በቅርብ ያለሁት እኔ ስለሆንኩኝ እኔ ገብቼ የምደውለው። እሺ በቃ ችግር የለም። አንቺ ጂና እሷ ጋር አውኝ። ርብቃ ብታይ ማለት ነው ያለኝን ገንዘቦች በሙሉ ማለት ነው ለሕክምና ወጪ ጨረስኩኝ እና የኮሌጅ ክፍያም ደርሷል እና ትንሽ ገንዘብ እጅሽ ላይ ካለ ብትሰጪኝ። ከሌለሽ ግን ታዩ። ቆይ ከሌለሽ ታዩ የምትይው አንቺ ከየት ልታመጪ ነው? አንቺ ላይ መንከባከብና ለአንቺ ኃላፊነት የመውሰድ ግዴታው እኮ ነው አይደል እንዴ? ቆይ ስንት ነው የሚያስፈልግሽ? 5000 ብር። ምን የወር ክፍያሽ 2500 አይደል እንዴ? ምን መሰለሽ እህቴ ለአሳይመንትና ለአንዳንድ ነገሮች ከሰው ተበድሬ ነበር። አንቺን መጠየቅ ከብዶኝ። ቆይ አንቺ ይሄን ባህሪ ከየት ነው ያመጣሽው? ለላም ቀንዷ አይከብዳትም ሲባል አልሰማሽም? አንቺም እኮ ብትሆኚ ለኔ አትከብጂኝም። እህቴ አንቺስ ከየት ታመጫለሽ? ደሞም ታያለሽ ትምህርቴን በደንብ ጨርሼ በደንብ አድርጌ የምጠርሽ። እተማመንብሻለሁ የኔ ጠዋሪ ቀባሪ። እሺ በቃ እስኪ ላምጣ። እሺ 2700 ብሩን ትራንስፈር አድርግሻለሁ። ሌላውን ደግሞ ከየትም ፈልጌ እልክልሻለሁ። እሺ እሺ በቃ እሺ። ልጅ ግን እብደቱ መቼ ነው የሚለቃት? ዳኒ አሁንም እንዳኮረፍከኝ ነው? በእናትህ አንተ እኮ ኩርፊያ ያምርብህ ማዋራይ። ስጀምር አላኮረፍኩሽ፣ ግን ተናደህብኛል። ለምንድን ነው ማልናደድብሽ እንዴ? እኔ እኮ ባልሽ ነኝ። እንደ ገረድ ኩሽና ገብተህ ተንደፋድፈ ወጥና እንጀራ ይዘና ትንሽ የሚደብረኝ አይመስልሽም? እሺ በቃ ይገባኛል እኮ፣ ግን በቃ እሺ እንታረቅ። ስጀምር መቼ ተጣላን? የተጣላ ሰው እኮ ነው የሚታረቀው። እኔና አንቺ ደግሞ አልተጣላን። ባንቋረፍ ኖሮማ አይን አይኔን እያየህ እንጂ ነበር የምታወራኝ። እንደዚህ ስልክ እያየህ አልነበረም እንዴ? ርብቃ ለምንድን ነው የማትይኝ? እንዴ ብን ብዬ ልትፋልሽ እንዴ? እሺ በቃ ተረጋጋ፣ ወሬ እቀይራለሁ። ታውቃለህ ሰሞኑን ነተሽጋ ሄጄ ነበር። ልክ እንዳፍላ ፍቅር እያደረጋቸው ነው። እጇን ራሱ የሚያስታጥባት እሱ ነው፣ የሚያጎርሳት እሱ ነው። እንቅልፏ ሲመጣ ራሱ መኝታ ቤት ድረስ ይዟት የሚሄደው እሱ ነው። በቃ ልክ እኛ እንደነበርን አይነት ፍቅር እያደረጋቸው ነው ያለው። እኔ ምን እንዳልኳቸው ታውቃለህ? እኛም በዘመናችን እንዲያድጎን ነበር አልኳቸው። ዳኒ ሶሻል ሚዲያ ሲያራርቀን በፊት እንደነበረው ፍቅራችን መቼ ነው የምንሆነው? የእውነት ልፊያችን ሳይቀር ናፍቆኛል። ወይ ዳኒ አሁንስ አበዛኸው። ቆይሽን ያንተን ለማናገር ከዚህ በላይ ምንድነው ማድረግ ያለብኝ? ርብቃ ምን አድርግ ነው የምትይኝ? ምን ልሆንልሽ እንዴ? ላርፍ እኮ ነው የመጣሁት፣ ልረፍበት እንጂ በእውነት ቤቱን ጥዬ ብን ብለህ ጠፋ ነው የሚል እጭ ምን ነው ዳኒ? ሄሎ ርብቃ፣ እንዴት ዋልሽ? ሄሎ ዶክተር፣ እንዴት ዋልክ? ርብቃ እባክሽ እሺ በይኝና ህክምናውን ቀጥይ። ቆይ ህክምናዬን ብቀጥል ድኜ እምወዳቸው ባልና እህቴ ማገልገል እችላለሁ? ይገባኛል ርብቃ፣ ነገሮችን እንደ በፊቱ መመለስ ባንችልም በትንሹም ቢሆን ህመምሽን ይቀንስልሻል። ዶክተር ህመሜ ቀነሰ ጨመረ ለኔ ለውጥ የለውም። ሞት እንደሆነ አይቀርልኝም። እባክሽ እንደሱ አትበይ። አሁን ይደወልኩልሽ ስፖንሰር እንዳገኛልሽና ህክምናውንም በነፃ መከታተል እንደምትችል ልነግርሽ ነው። አልፈልግም ዶክተር፣ ብትችል ደግሞ ባደውልልኝ ደስ ይለኛል። ለምን ርብቃ? ቤተሰቦቼ በእኔ ህመም ሲሰቃዩ ማየት ስለማልችል አሁን ያለሁበት ሁኔታ ተመችቶኛል። በቃ ደስታቸውን እያየሁ
እስከ መጨረሻው ማሸለምን እመርጣለሁ። እሺ በአንድ ነገር እንስማማ። በምን? ቤተሰቦችሽ ሳያውቁ ህክምናውን መቀጠል ትችያለሽ። ዶክተር ስለ ቀና ትብብርህ አመሰግናለሁ። ይሄን እድል ለሌላ ሰው ስጠው። የፈሰሰ ውሃ ማፈስ ለመሞከር ደግሞ እብደት ነው። እባክሽን ርብቃ ድርቅናሽን ተይና የመጣልሽን እድል ተጠቀሚበት። ብትችል ደግሞ ባትደውልልኝ ደስ ይለኛል። ያንተን ድምጽ በሰማው ቁጥር ህመሜ ይባባሳል። ርቆኛል ያልኩት ሞት ራሱ እየቀረበኝ እንደሆነ ይሰማኛል። ርብቃ የለችም። ሄሎ አንቺ ምንሽ ነው ማታ እንደዛ ተዘባርቂ የነበረው? ወይኔ ጄሪ ብዙ ዘባረኩ እንዴ? ብዙ ብቻ የግል ገመናሽን እኮ ነው አንድም ሳታስቀሪ ያወራሽው። ወይኔ ጄሪ ምን አወራው? የድሃ ልጅ እንደሆንሽ ብሩን ቀፍለሽ እንዳመጣሽ ነው። ወይኔ በእግዚአብሔር ግን እኮ እንደዚህ እናክል ብዙ ዘላብጃለሁ። ጧት እኮ ደፍ ሲወጣ ምንም አላለኝም። ኖርማል ነበር ያወራኝ። ባክስ ቅልድ ነው። አሁን ልብ ድካም ይዞኝ ጸጥ ብል ምን ትጠቀሚያለሽ? እና ማታ ከቴዲ ጋር እንዴት ሆናችሁ? ያው እንደተለመደውና ምን አዲስ ነገር አለ? አባቱ እንደታመመ ተደውሎ ተነግሮት በቁጥር ውስጥ ሰላም ሳይለኝ ነው ሄደ። እና ፕሮግራሙ ተመቸሽ? ጥያቄ አለው? በደንብ ነው። እሺ ነድ በቃ ባይ። እሺ እንዴት ነሽ? አለሁ። ትናንትና የት ነው ያደርሽው? ጓደኛዬ እኮ ትንሽ ያመም አድርጓት እሷ ጋር ነበርኩኝ። ታዲያ አሁን እንዴት ነው? ተሻላት? ያው በሱሱ ተሽሏታል፣ ግን እናቷ ስትተካልኝ ነው የመጣው። አንቺ ነበር ስታስታምም የነበረው? አንቺም አድገሽ ሰው ለማስታመም በቃሽ። አንተ እናቴ ግን በጣም እያናደዳችሁኝ ነው። ሁሉ ጊዜ ነው እንደ ጻልጅ የምትመለከቱኝ። ታዲያ ህፃን አይደለሽም እንዴ? ህፃን እኮ ነሽ እንዴ። ገና ለገና ቁመቴ ከኛ እኩል ደርሷል ብለሽ ነው አይደል እንደዚህ የምትሆኚው? ምንም እንዳልገባሁት ከዚህ በኋላ እንደ ጻልጅ የምትመለከቱኝ ከሆነ ይሄን በለቀላችሁ ነው። ውይ ለቀሽ እንዳትወጪ። ውይ አንቺ ወተሽብን እኛ ሙት ትንበልብሽ እንበልብሽ ነገርኝ። ይሄን ደስታችሁ ለማየት ገና ከዚህ በላይ ብዙ ነገር ይሆናል። ኦዲናሪ ጀሽ አይሆንም። ለምንድን ነው የማይሆነው? መድኃኒቴን ብቻ አምጡልኝ። ወይኔሽ ምንድን ነው ፊቢዬ? ለምንድን ነው ሐኪም ቤት መሄድ አልፈለግሽው? ለምንድን ነው የማትነግሪኝ? እባክሽ ሄደሽ እዛ ታይ። ዳንዬ መድኃኒቱ ስወስድበት ደህና እሆናለሁ። እሺ ተነሽና ቁጭ በይ ወንበር ላይ። እሺ ልክ ነሽ። ወንበር ላይ በእናትሽ ተረጋጊ። አይዞሽ ምንድን ነው ሐኪም ቤት የማንሄደው? ግድ የለሽም ሄደን ተመርምረን የሆነ ነገር የሚሉን ነገር ብትሰማ ይሻላል። ዳንዬ ደህና እኮ ነኝ። መድኃኒቱ ስወስድበት ደግሞ ደህና እሆናለሁ። እሺ እሷ ችግር ካልቻ አትመለስም። እባክህ ዳኒ እባክሽ እሺ በቃ ትንሽ ውስጥ ነው። ቆይ የሆንሽው ነገር አለ እንዴ? ምንም አልሆንኩም። ይኸው ከዓይንሽ ላይ እንባ እየወረደ አይደል እንዴ? ልክ እኮ አይደለሽም ዳንዬ። ምንም አልሆንኩም። እሺ ችግር የለም። ችግር የለም። እርግጠኛ ነሽ? አዎ ዳንዬ በቃ ቀስ በይ። ቆይ በዚህ ሌሊት ወዴት ለመሄድ ነው የሁሉ ጥርፊያ? እቺ
ጄሪ ናታ እንሄዳለን ብላ ካለባበስኩኝ በኋላ አልሄድም አለች። ቆይ ወዴት ነው የምትሄዱት? ያው ትምህርት ቤት ነው። የት እንሄዳለን? እናቷ ተቀረች አንቺ ትቀሪያለሽ እንዴ? ማለቴ አስተማሪው ማለት ነው የዛሬውን ክላስ ለነገ አድርጎታል። ስለዚህ ዛሬ ክላስ የለንም እና ዛሬ ከኔ ጋር ነው የምትዩ? አዎ ዛሬ አብረን ነው ለይት ማለት ደግሞ ጸጉርሽ መንከባከብ አቆመሻል። በዛ ላይ በጣም ተበጣጥሷል። ነይና ላስተካክልልሽ። አርና አልፈልግም እንዴ አንቺ ምስተኒ ፋሽኖች ያለፈባቸው ነው። ባይሆን ብሩስ ውጪ። ፌቨን በተደጋጋሚ ገንዘብ እየጠየቅሽ ነው። ቆይ ግን ታውቆሻል? ገንዘብ እኮ የምጠይቅሽ ስለሚያስፈልገኝ ትሰምኛለሽ? ወጣት ነኝ፣ ገንዘብ ያስፈልገኛል። ወጣትነትሽን አልረሳሁትም፣ ግን በቃ ገንዘብ የምጠይቅበት መጠን አበጅለት ነው ያልኩሽ። ንገሪኝ እስኪ ይሄን ሁሉ ካላሟላሽኝ ምን ነው እህቶሽ? ወይም መፍቃጅልኝና ትምህርቴን አቋርጬ ስራ። እሱ እንኳን በጭራሽ የማይሆን ነገር ነው። አርፈሽ ትምህርትሽን ጨርሻለሽ። ጥሩ እንደዛ ከሆነ የምጠይቅሽን ሙሉ ታሟይልኛለሽ። ቆይ አንቺ ከመጀመሩ ነኝ በእንደዚህ አይነት መልኩ ማናገር የጀመርሽው? ሰምኛለሽ ርብቃ? ርብቃ? አዎ ርብቃ። እንደስታከብሪኝ እንደታከብርሻለሁ። እኔን እንደ ህፃን መቆጠርሽን ታቆሚያለሽ። ተግባባን? የእውነት ግን ይሄን ነገር እየተናገረች ያለችው የኔ ፌቨን ነች? አዎ ቤቴ ነው ብለሽ ከሆነ እንደዚህ የምትናገሪኝ አሁንም ውልቅ ብዬልሽ እወጣለሁ። እሺ ምንድነው በጧቱ እንደዚህ የሚያጨቃጭቃችሁ? ይቺ ሚስት ናታ። እኔ ከዚህ በላይ ልቋቋማት አልችልም። ፌቢ ቆይ ረጋ ብለሽ ተረጋግተሽ ንገሪኝ። ምንድነው? ሁልጊዜ በገንዘብ ከጓደኞቼ በታች እየሆንኩኝ ነው። ከትምህርቴ ክፍያዎች ገንዘብ ውጪ ምንም አይነት ገንዘብ ልትሰጠኝ አልቻለችም። በቃ አንቺ ተረጋጊ። ሌላው ነገር እኔና ርብቃ እናወራለን። እሺ ገንዘቡን ቢሆን እሰጥሻለሁ፣ አትጨነቂ። እሺ ዳኒ ልጅ እያያት ነው። በፍጹም እኮ ነው እኔ ማላቃት ልጅ ሆነችብኝ። ርብቃ እኔ እኮ እሷ ፊት አንቺ መናገር እኮ ስለፈራሁ ነው ዝም ያልኩሽ እንጂ እሷ ናት ልክ። ቆይ ምንድነው እሱ ሰሞኑ ጸባይሽ ሁላ እኮ ተቀይሯል። ምን አለ ዳኒ አንተ እንኳን ብትረዳኝ። ምንድነው የምረዳሽ? ቆይ ምንድነው የምረዳሽ? ርብቃ ይሄ ጸባይሽን የማታስተካኪ ከሆነ እኔና አንቺ ጋርም ያለው የፍቅርና የትዳር ግንኙነት አደጋ ላይ ይወድቃል። ተስማማ? አምላኬ ሆይ ይሄው ባሌና እህቴ ከዘጉኝ ሳምንት ሆነ። እኔ ደግሞ እነሱ አኩርፈውኝና ዘግተውኝ አይደለም በህይወት መቆየት መተንፈስ እንኳን አልችልም። እባክህ አምላኬ በቃ ወደ አንተ ውሰደኝ፣ ስቃዬን አታብዛው። ሃይ ዳኒ አንቺ ደህና ነሽ? ግን አለው። እንዴት ነው ውሎ? እንዴት ነው ውሎ? ያው ነው ከቤት ወደ ትምህርት ቤት፣ ከትምህርት ቤት ላይብራሪ። ፊቢ ትመረቂ እኮ 2 ዓመት ብቻ ነው የቀረሽ። በርታ ቢልኝ እሺ። እኔ ቆንጆ እሺ። እንዴት አደራችሁ የኔ ወዶች? እንዴት ነሽ ርብቃ? ደህና ነኝ። ታውቃላችሁ እናንተ ስታኮርፉኝ እኮ እምገባበት ነው የሚጠፋኝ። በእናታችሁ እንዳታኮርፉኝ እሺ? አራራ ኮረፍሽም እንሻል። እሺ በቃ ከታረቅን ቆንጆ ምግብ ልስራና አሪፍ የቤተሰብ ጊዜ እናሳልፋለን። እኔ ከጓደኞቼ ጋር የምሰራ አሳይመንት አለ። ርብቃዬ እኔ ደግሞ መስሪያ ቤት አይለኛ ስብሰባ አለብኝ። ይቅርታሽ ባይው ሌላ ጊዜ እናድርግ። ችግር የለውም። ማታ ስትመለሱ ይደርሳል። ብቻ በጊዜ ነው እሺ? በጣም አመሻለሁ። ባይሆን ሁለታችሁ እኔ ጄሪ ጋር ነው የማድረው። ናፍቃችሁኛል እያልኳችሁ እኮ ነው። ምን አለ ለኔ ስሜት እንኳን ብትጠነቀቁ። ውይ አንቺ ደግሞ በትንሹም በትልቁ መነፋረቅ አይሰለችሽም እንዴ? ፌቨን እውነቷን ነው። ርብቃ ምን ሆነሽ ነው? ድንገት ቶሎ ትበሳጫለሽ፣ ቀጥሎ ደግሞ ተረጋግተሽ ይቅርታ ብለሽ ትጠይቂያለሽ። የተፈጠረ ነገር አለ? ዳኒ ሳይካትሪስት ባያት ወይም ጸበል ትወስድ ደስ ይለኛል። እኔ ልኮ የሚደርስ ነገር አለ። ታውቃላችሁ እናንተ ፊት እንደ ጤነኛ ለመታየት ምን ያህል እንደሚያ ምን ሆነሽ ነው? እንዴት ነው የምታናግሪያት በዚህ ነው? ምን ነክቶሃል ዳኒ? እስኪ አይንህን ግለጥ። ምንም እኮ የጤነኛ ሰው ስሜት የለባትም። በቃ ወደ ስራ ልሂድ። በቃ ነው ልውጣ። የንም ትሄጂው? ጄሪ ጋር ነው የማድረው እኮ ብያለሁ። ጄሪ ጋር ነው የማድረው። ለምንድን ነው ጄሪ ጋር የምታድሪው? እንዴ እዚህ ብቻዬን የሆነ ነገር ብታደርገኝስ? በቃ አንቺ ነገር ከያሽ አትልቂ ማለት ነው። በይቻው
ርብቃ አሁን ጊዜሽ ደርሷል። ምናልባት ቤተሰቦችሽ እንደታመምሽ የሚገነዘቡበት ጊዜያት ሊሆኑ ስለሚችል መጠንከር ይኖርብሻል። ዳኒ ወይ ትዝ ይልሃል ግን ያኔ እኔን ለመጥበስ ስልኬን ፈልገህ ስትንከራተት? በእናትሽ እንዴት አስታውሽው? ስልክሽን ለማግኘት እኮ ጓደኞችሽን ስጠይቃቸው ተመካክረው ይሁን አድማ ያርገው ይሁን አላውቅም ስልክሽን ስጠይቃቸው የለኝም እያሉ ቀላል አናድዱ መሰለሽ እንዴ? እኔስ ዳኒ በስተመጨረሻ እንደምንም ተፋልጬ ስልክሽን አገኘሁታ። እና ደግሞ ትዝ ይልሃል ድጋሚ ስልኬን አግኝተህ ስትደውልልኝ ተናድጄ ጆሮክ ላይ የዘጋሁት እና መከልከል የሚያናደው ዳኒ ምን አረገ? እየበረረ ቤትሽ ከጭ ከዛስ በኋላ የኔ ፍቅር አፈቅርሻለሁ ወደፊት ሚስቴ እንድትሆኝ ይፈልጋሉ ምናምን በየስጀነጅንሽ አንቺስ አላማዳይ ተምሬ ትልቅ ሰው ነው ነው ፍቅር የሚጀምረው ምናምን ብለሽ አየራላችሁ። እኔ በዛ ጊዜ ስለወንድም ማሰብበት ጊዜ አልነበረም። ለማንኛውም ግን ያንን ሁሉ ነገር ችለክ የራስክ ስላደረከኝ በጣም ደስተኛ ነኝ። ጀግና እኮ ዳኒ ማለት ጀግና ማለት ነው። ዳኒ ደግሞ መንገድ ሲከፈትልክ ዝም ብለህ መቀረድ አታቆምም አይደል? ማለት ጀግና አይደለም ነኝ አይደለም። እሺ ና ዳኒ ና ምናምን ዳትሽ ነገር አይርቅ ዳኒዬ ወይኔ እናት ቆይ ግን ድንገት አድርገውና እኔ በህይወት ባልኖር ማለት በሞት ራስህን ምግብ እየሰራክ ራስህን ሞናቴ ማስተዳደር ትችላለህ? የሰይጣን ጆሮ ይደፈን። ምን ሆነሽ ነው ርብቃ? ሲጀመር እኔ የማይሆን ነገር ማሰብ አልፈልግም። እኔ ማሰብ ፈልገው እዚሁ አጠገብ ያለ ነገር ነው። ዛሬ ነው ማሰብ ፈልገው። ዛሬ ደግሞ ሚስቴ አጠገቤ ናት። ክፉ ነገር ማሰብ አልፈልግም። እሺ ገባኝ እኮ ግን እንደው ድንገት እንኳን ቢሆንስ? የግድ ነው? አዎ ዳኒ ነገር አንዳንዴ የምትረሽ ይመስለኛል። እኔ ዳኒ ማለት እኮ 7 አመት ሙሉ ወንድ ላጤ ሆኜ የኖርኩ ሰው ነኝ። ረሳሹ? እሺ በቃ እራት ላቀ ርብቃ ምን ሆነሽ ነው? ቆይ ሐኪም ቤት እንሂድ። ቆይ ዳኒ ቆይ ተረጋጋ። ሐኪም ቤት መሄድ አያስፈልግም። ለትንሹ ለትልቁም ሐኪም ቤት መሄድ አያስፈልግም። ምንድነው እንደዚህ ሐኪም ቤት መጥላት ግን ሰሞኑን ያመጣሽው ነገር? ዳኒ አሁን ደህና ሆናለሁ። እሺ ተረጋጋ። እርግጠኛ ነሽ? እርግጠኛ ነሽ? የኔ እናት ይኸውልሽ ግን ነገ የመጀመሪያ ስራችን አንቺ ሐኪም ቤት ይዞ መሄድ ነው። ትስማሚያለሽ? እሺ ፕሮሚስ? ለምንድነው ያመመሽ ሆስፒታል ማትሄጂው? ዳኒንስ ለምን ታስጨንቂዋለሽ? ምንም የተፈጠረ ነገር የለም እኮ ደህና ነኝ። እንዴ እስኪ ራስሽን ተመልከቺው። ካልጋ መነሳት ራሱ እኮ አቅቶሻል። አሁን እሱን ተይውና አንድ ጥያቄ ልጠይቅሽ። ምን? አርገውና እኔ በከባድ ብታመም ራስሽንም ሆነ ዳኒ ምግብ ሰርተሽ መንከባከብ ትችያለሽ?
አይመስለኝም። ታየኝ እኮ እኔ ሽንኩርት ከትፌ ወፍጮ ቤት አስፈጭቼ ኧረ በጭራሽ አላስበው። ሴት እኮ ነሽ። ማን እንዲሰራልሽ ፈልገሽ ነው? ወይ እባክሽ እስኪ የማይሆን ነገር እየነገርሽ አታድክሚ። ግዴታ ነው። ዛሬ ሐኪም ቤት መሄድ አለብሽ። ርብቃ ተኝተሽ እና አራት ንፍስም አራት ትንፋሽ የላትም። አራት ትንፋሽ የላትም። ፌቨን ርብቃ ሞተችብኝ። ርብቃ እኔ ለማትተኝ ነው የኔ ልጅ የኔ እኔ ለማትተኝ እናቴ ትተሽኛት ሙጪ ልትተሽኛት እኔን ለማትለሽ ብቻ ርብቃ ሞተችብኝ። ወይኔ እናቴ እኔን ለማትለሽ ነው የምትሞጪው። እናቴ እኔን ለማትለሽ ነው የምትሞጪው። ወይኔ እናቴ ቤቢዬ ርብቃ እኮ ሞተች። ርብቃ ከሞተች ሳምንት ሆኗታል። በቆሽት ካንሰር ስትሰቃይ እንደነበረ ከረፈደ አውቄያለሁ። ነገር ግን ሳልረዳት የቆየሁባቸው ጊዜያት እንደ እሳት እየለበለቡኝ ነው። ምን አለ ችግሯን ተረድቼ በነበረ እላለሁ። እኔ ቢከብደኝም ለመጽናናት እየሞከርኩ፣ ፌቨን ግን ፍጹም አቅቷታል። ተሰብራለች። ከእህቷ መኝታ ክፍል አትወጣም። ልብሶቿን ይዛ በጸጸት ቀን ተሌት ታለቅሳለች። እንዴት እንደማጽናናት አላውቅም። ከሰሞኑ ዕቃ ሳገላብጥ ያገኘሁት ደብዳቤ ትንሽ እንድረጋጋ አድርጎኛል። ደብዳቤው በቅርብ የተጻፈ ነው። ርብቃ ነች የጻፈችው። ለፌቨን ብሰጣት ትጽናናለች ወይስ ትሰበርብኛለች? በጣም አሳስቦኛል። እኔም አውጥቼ አውርጄ ዛሬ ልሰጣት ወስኛለሁ። ለላም ቀልባ ከብዳት ይባል አልሰማሽም? አንቺም እኮ ብትሆኚ ለኔ አትከብጂኝ። ውሻንቺ ደግሞ በትንሹ በትልቁ መነፋረቅ ያሰለችሻል። ዳኒ ሳይካትሪስት ባያት ወይም ጸበል ትወስድ ደስ ይላል። ፌቪ እባክሽ መበርታት አለብሽ፣ መጠንከር አለብሽ። ግድ የለሽ አንቺን በሀዘን ተጎድተሽ አንቺንም ማጣት አልፈልግም። እባክሽ ነች መጽናናት ለኔ አይገባኝም። በጣም በድያታለሁ እኮ። አዎ በድለናታል፣ ግን አውቀን አይደለም። እኔ ግን አውቄ ነው። ከአቅሟ በላይ የሆኑ ገንዘቦችን በመጠየቅ ከሱም አልፎ ተርፎ ደግሞ እንደ ታናሽ እህት እራሱ አልሆንኩላትም። ሁለታችንም እኮ አጥፍተናል። በቃ አውቀን አይደለም። እባክሽ እሷ ሁሉን ነገር ትተዋለች፣ ይቅር ብለናለች። አንተ እንዴት አወቅ? ፌቪ ዕቃ ሳስተካከል የሆነ የተጻፈ ደብዳቤ አገኘ። በቅርብ ቀን የተጻፈ ደብዳቤ ነበር። ርብቃ ናት የጻፈችው።
ዳኒ ፌቨን በህይወቴ እንዲቀደዱ ማልፈልጋቸው ገጾች መሀል ብቸኛዋና ዋነኞቹ ናቸው። በየትኛው ጽድቅ የፈጣሪ እናንተ እንደሻለመኝ ባላውቅም ነፍስ ከስኬ እስከምትለይበት ቅጽበት ድረስ ሁሌም በልቤ ውስጥ ትኖራላችሁ። ዳኒ አንተ ለእኔ መልካም ባል ነህ፣ አዛኝና ጠንካራ፣ ፈጣሪ የሚወደውን አድርጓል። እሱን ደግሞ አሜን ብለን መቀበል እንዳለብን ያስተማርከኝ አንተ ነህ። አሁን ደግሞ ተራው ያንተ ነው። የኔ አለመኖርን አሜን ብለህ ተቀብለህ እስከ ዛሬ በበለጠ ራስን እንዲሁም ውድ እህቴን መንከባከብ ያንተ ኃላፊነት ሆኗል። ይህ ደግሞ ለአንተ ከባድ እንደማይሆን እርግጠኛ ነኝ። ተማመንብሃለሁ እህቴ። አሁን አድገሻል፣ እንደ እድሜሽ ማሰብ ጀምረሻል፣ በስለሻል። የኔ አለመኖር አይሰብርሽም። ሁሌም በልቤ ውስጥ ትኖሪያለሽ። የመጨረሻ ቃሌን ባሰሙት እንኳን የመጨረሻ ምርት ይደርሷቸዋል። በፈጣሪ ቃል ውስጥ ያለ ሰው አሳስባችሁ አደራችሁ እንዳትሰበሩ፣ ህይወታችሁን ካቆማችሁበት እንደምትቀጥሉ ቃል ግቡልኝ። እወዳችኋለሁ። የእናንተው ርብቃ። አየህ ዳኒ፣ ይህ ሁሉ በደለናት፣ ሰውንም አልተቀየመችንም። የኔ እናት ርብቃ እኮ ልቧ ንጹህ ነው። ሰው መውደድ አይችልም። ዳኒ፣ እኔ የርብቃን ያህል ባይሆንም የቤቱ ስራዎችን በመስራት አንተንም ሆነ ርብቃን አስደስታችኋለሽ። ፍጹም እናት፣ አንቺ ትምህርትሽ ላይ ጎብዘሽ ጎበዝ ተማሪ ሆነሽ ርብቃ በህይወት ብትኖር ብታየው የምትደሰትበትን ያንቺን ትልቅ ማድረግና ምርቃት ነው ማሳካት ያለብሽ። እሷ በህይወት ባትኖርም እሷን ማስደሰት አለብሽ። የቤት ስራውን ደግሞ መታመት ሰራ የቤት ሰራተኛ ቀጥራለሽ። ይሻላል። በቃ አይዞሽ ይኑት። ከዚህ በኋላ ለቅሶ አዘኔ በቀልሽ